ከፍ ዝቅ ተብዬ ተሰደብኩኝ። ትልቋ ሴትዮ እንደ ትንሹኛ ተሰደብኩኝ። አንድ ጥቅም ላላገኘው እነዚህ ልጆች በምንም ማላችሁ በምንም ሸር ኮፒ ሊንክ እያደረጋችሁ ፍርዴን ይስጡ። ይሄ እስጢፋኖስ ቶማስ የተባለው ግለሰብ የለበሱትን ልብስ የዛን ያስለበሳቸውን ልብስ አስወልቆ ይዞባቸው ይሄዳል። ነው አፍ ሲከፈት ጭንቅላት ይታያል ነውና ነገሩ። መቄዶንያ ማለት የአማራን ሰዎች ያለ እድሜያቸው ሳይሞቱ ቤቱን ሲወረሱ ወርሶ ወደዚያ ቤት ማስገባት ማለት ነው። አልገባኝም። እኔ ስላልገባኝ ነው 5 ቢሊዮን ብር አንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ እንዳለው ዘፋኙ ዛሬ ስለምንቆርሰው እንጀራ ብለን የሰውን ዳቦ መቀማት ከወደ ኢትዮጵያ አሁን መስማት እጅግ የሚያስገርም ነገር አይደለም። አንዲት እናት በቲክቶክ በተባለው ትስስር ገጽ ላይ አንድ ክስ አንድ ወጣት ላይ ያቀርባለች። ወጣቱ እስጢፋኖስ ቶማስ በመባል ይታወቃል። የራሱ የሆነ ሙዚቃ አለው። ይህ ወጣት ማስታወቂያ ላሰራሽ ብሎ ክዶኛል፣ ገንዘብ እሰጥሻለሁ ብሎ ክዶኛል፣ ቀሚስ አሰራልሻለሁ ብሎ የራሴን የሰራውበትን ቀሚስ ወስዶብኝ ይዞብኝ ሄዷል ብለው ከሷል። እሱም የሰጠው ምላሽ አለ። ምንድነው? እስከ መጨረሻው አብራችሁን ስትሆኑ የምታዩት ይሆናል። ሌላኛው ደግሞ አንዱ በጽድቅ ስራ እንቅልፉን ያጣል፣ ሌላኛው ከስለት ይልቅ በሚዋጋው አንደበቱ የሰዎችን የጽድቅ ስራ እርኩስ እንደሆነ አድርጎ ያቃልላል። ሌላው እርሱ ተርቦ ሌሎች ይብሉልኝ ይላል። ኩላሊት ለምኔ አንዱን ኩላሊቴን ለታመሙት ወገኖቼ እሰጣለሁ ለመቄዶንያ ይላል። ሌላኛው ግን ቀምቶ አዳሪ የአመፀኞችና የትዕቢተኞች ሙገሳ ልቡን ያሳበጠው የቲክቶክ ጥቃቅን ሳንቲሞችና አበባዎች ልቡን ያደነደነው ማህበረሰብ ተፈጥሯል። ሁለት ታዋቂ የቲክቶክ ፖለቲከኞች ታውቋቸዋላችሁ። ዘመዴና ሞጣ ቀራኒዮ በመቄዶንያ ጉዳይ ላይ እጅግ ልብ ሰባሪ የሚያሳፍር ንግግር ተናግረዋል። መቄዶንያ ግን እውነት እንደዛ ነው? የተናገሩትስ ነገር ምንድን ነው? ይዤላችሁ እመጣለሁ። በ5 ቢሊዮን የገቢ ማሰባሰቢያ ጉዳይ ላይ የተናገሩት እጅግ አሳፋሪ ነገር አለ። ምንድን ነው? እስከ መጨረሻው ብትከታተሉ የምታደምጡት ይሆናል። የመቄዶንያን ትክክለኛ ገጽ እኔ ደግሞ አሳያችኋለሁ ማለት ነው። ውድ ቤተሰቦች ይህንን ቻናል ሰብስክራይብ አድርጉት። ጥሩ መረጃና ኢትዮጵያዊ የሆነ ሚዛናዊ የሆኑ መረጃዎችን ይዤላችሁ እመጣለሁ። ዳኒ ምዲቲ ነኝ። እሺ ቤተሰብ ተመልሰን ተገናኝተናል። የምንጀምረው ማዘር አልሚ ምን አለች? እኔ በጣም ዛሬ ነገ ብዬ እስካሁን ድረስ በቴክስትም በቴሌግራም በሁሉም አውርቼዋለሁ። እስጢፎን ግን እስካሁን ድረስ ያደረገው ነገር የለም እና የመጀመሪያ እሱ ከዚህ ከፀሐይ ላይ በመኪና ተግቤ ከጓደኞቹ ጋር መጥቶ ወስዶኝ ብዙ ድል ፈጥርሎታለሁ። ማዘርዬ አይዞ ችግር የለም ብሎኝ ልብስ ሁሉ ላመት ባል እኔ ሰርፕራይዝ አደረገውታለሁ። የሰራሁበትን እኮ ራሱ አውልቆ የወሰደልሽ ነው። ግን እሱም እናት አያት አለው። ነገ ለሱ ብዙ ነገር የሚጠብቀው ነገር ነው። እኔን እናቱን ያታልለኛል። እኔን እናቱን የስራ እድል ፈጥርሎታል። አይዞህ ማዘርዬ አይዞህ፣ ማስታወቂያ ትሰራለሁ። ደህና የጀመርኩትን መሀል ላይ ገብቶ ያብስራ የሚባል ደግሞ በሰው ቀረጣ ገብቶ እሱ ያንን ያልፈለኩትን በግዳጅ እኔ ገንዘብ ባላገኘሁበት ብር ባልሰጠብኝ በራሱ አካውንት ለቆ ያን ያህል ስድብ ተሸከምኩኝ። እኔ በእነሱ ልጆች እንደዚህ ተዋርጄ ተቃልሌ ከስራዬ ሁሉ እንደዚህ ዜሮ ሁኜ ለእናንተ ፍርዱን ስጡኝ። በእነሱ የተነሳ ከፍ ዝቅ ተብዬ ተሰደብኩኝ። ትልቋ ሴትዮ እንደ ትንሹኛ ተሰደብኩኝ። አንድ ጥቅም ላላገኘው እነዚህ ልጆች በምንም ማላችሁ በምንም ሸር ኮፒ ሊንክ እያደረጋችሁ ፍርዴን ይስጡኝ። ኦኬ ቤተሰብ ምንድን ነው መሰላችሁ እዚህ ጋር ማዘር እየተናገሩ ያሉት ይሄ እስጢፋኖስ ቶማስ የተባለው ግለሰብ እቺ ማዘር ታስታውሷታላችሁ አይደለ? ደበረህ እንዴ መደመደ እንዴ ምናምን እያሉ ከአንድ ወር ምናምን በፊት በጣም ቫይራል ወጥተው በጣም ታዋቂ ሆነው ነበረ። ከዛ በኋላ ይህ ታዋቂው ቲክቶከር እስጢፋኖስ ቶማስ እሳቸው ጋር በመኪና ሄዶ ቪዲዮ ላሰራችሁ ማስታወቂያ አሰራችኋለሁ በማለት ልብስ ይዞ ሄዶ አሰራቸው። ከዛ በኋላ የለበሱትን ልብስ የዛን ያስለበሳቸውን ልብስ አስወልቆ እኔ ምን አመጣላቸው ሌላ አመጣላቸዋለሁ ብሎ ይዞባቸው ይሄዳል።
ከዛ በኋላ ነው እንግዲህ በቴሌግራም አናገርኩት፣ በቲክቶክ አናገርኩት፣ በብዙ ነገር ቴክስት ጻፍኩለት፣ ሊመልስልኝ አልቻለም። እንዴት እኔን እናቱን ያታልለኛል እያሉ ነው የነሱ ሐሳብ ማለት ነው። በመሃል ደግሞ ይሄኛው ልጅ በጎን በኩል ያለው ልጅ በመሃል ገብቶ ቪዲዮ አብረው ይሰራሉ መሰለኝ። እሱ ተንበርክኮ ቀለበት እያደረገላት ምናምን ያለ ቪዲዮ ሰሩ። እስጢፋኖስ ቶማስ በዛው ጠፋ። ቴክስትም አይመልስላቸውም፣ ምንም አያደርግላቸውም። እቺ እናት ግን ብዙ ተሰድባለች፣ ብዙ ተንቋሻለች። እናት ያላችሁ ሰዎች ይገባችኋል፣ ትረዳላችሁ ብዬ አስባለሁ። በጣም ብዙ ሰው ተናግሮኛል፣ በእነዚህ ሁለት ልጆች ምክንያት እኔ በጣም ተጎዳው፣ ተሰደብኩኝ ይላሉ። ታዲያ እሱስ መልስ ምንድን ነው? ምላሽ ሰጥቶበታል። እስቲ የእሱን እንስማ። ከኔ ጋር ቪዲዮ ሰሩ፣ ደበረህ እንዴ ምናምን የሚሉት ሴትዮ ቪዲዮ ሰሩ። ኔክስት ላይ ትላልቅ ማስታወቂያዎች እንሰራለን ማዘርዬ ምናምን ነገር ብለን አወራን፣ ጨረስን ምናምን ነገር። ከዛ ኔክስት ላይ ስንሄድ ኔክስት ስመጣ የጥምቀት ሽፎን ይዤ ውሎ ትመጣለሁ ብለን ተስማምተን ጨርሰን እንሄድ ነው። ቪዲዮ ተለቀቀ። ቪዲዮ ከተለቀቀ በኋላ እንዳለ እያያችሁ ነበረ። ሰው ሁሉ ምናምን ከሳቸው ጋር ሰራ ምናምን የሆነ ነገር አለ ምናምን ነገር እና ኔክስት ከዛ የቬሎ ቤት ፕሮሞሽን ልንሰራ ያው በአሁኑ ግዴታ ክፍያ ማግኘት አለባቸው። ገባችሁ? መጀመሪያ አብረን የሰራ ነው ጀስት እኔና እሳቸው ተጣምረን ኔክስት ላይ ቀጣይ ስራ ላይ ነው የስራ እድል ምናምን ሊመጣ የሚችለው የመጀመሪያቸው ነው ምናምንና ጀስት እኔ ላግዛቸው ብዬ ነው። ከዛ ቪዲዮውን እንደሰራን ማለት ነው የቬሎ ቤት ማስታወቂያ ከመጣ ምናምን ነገር በኋላ የቬሎ ቤት ማስታወቂያ ከመጣ በኋላ ደወልኩላቸውና ልጄ ያውራክ ብለው ልጃቸው አወራኝ። ልጃቸው ምናምን ነገር ካወራኝ በኋላ ልጅየው ምን አለ ክፍያ ይከፈላቸው አለኝና 20 ሺህ ብር ግዴታ መቀበል አለባቸው ምናምን ነገር አለኝ። ሲለኝ 20 ሺህ ብር ሊከፈላቸው 20 ነው 25 ሺህ ብር ሊከፈላቸው ይገባል ሲለኝ ልጃቸው ችግር የለውም እሺ ምናምን ነገር አልኩት። በቃ እደውላለሁ በዚህ ሳምንት ምናምን እንገናኛለን ምናምን ተባብለን ከሆነ ልጅ ጋር ቪዲዮ ሰሩ። ተንበርክኮ ቀለበት ምናምን እያደረገላቸው ቪዲዮ ከሰሩ በኋላ ቬሎ ቤቱ ሰውዬ ቪዲዮን ተው፣ እኔ እሳቸውን ሴትዮ ላግዝ እንጂ እኔ ድርጅት አይደለሁም እኮ ማስታወቂያ ግዴታ ላሰራ የምችለው። ኦኬ ምንድነው እያለን ያለነው? እስጢፋኖስ አንድ የቬሎ ቤት ማስታወቂያ ስራ መጣ። ምን የሚል የቬሎ ቤት ማስታወቂያ? በቃ አሁን ስለሚከፈላቸው እሱ እንደሚናገሩ ነው መነግራችሁ። አሁን የሚከፈል ገንዘብ ስላለው ላሰራቸው አልኩኝና ስደውልላቸው ከልጃቸው ጋር ተገናኘው። ከዛ 25 ሺህ ብር ተስማማል። ይሄ ስራ ፌል ያደረገው ግን እሳቸው ሄደው በመሃል ከኔ ጋር ይሄን ከተነጋገሩ በኋላ ቪዲዮ ሰሩ ከሌላ ልጅ ጋር እና ይሄን ቪዲዮ ከሰሩ በኋላ የቬሎ ቤት ባለቤቱ ደበረው ነው እያለ ያለው። ከዛ በኋላ ስራው ተሰረዘ። መጀመሪያ ቃል የገባውላችሁ ስራ ተሰረዘ ነው እያለ ያለው። እሺ ጨርስ። የሽፎን ቤቱ ማስታወቂያ ላሰራቸው ነበር። አበሻ ቀሚስ ብዬ ወሎት እመጣለሁ ይሰራሉ ብዬ ነበረ። ከዛ በኋላ ሚዲያ ላይ ቢያደርጉት ነገር ጥሩ አይደለም። በቃ ያልኩትም ይሄ ነው። ልጃቸው ለገንዘብ ሲሆን እኔ ጋር የደወለውና እንትን ሊያደርግ የሞከረው ቪዲዮም ሲለቁ ማኔጅ ማድረግ ነበረበት። ነግሬዋለሁ። የምትለቀውን ቪዲዮ አንተ ነህ እንትን ልትላቸው የሚገባው ብዬዋለሁ። ፕሮሞሽን የሚፈልጉት ሊያሰሩ የሚፈልጉት ሰዎች እኮ ኢሹ መሆን አለባችሁ። ከኔ በኋላ ከሌላ ሰው ጋር ሰርተው ምናምን እንትን ሲሉ ላይፈልጉ ይችላሉ። ምንም ማድረግ አልቻልኩም። ከዛ በኋላ ሴትዮዋ ቮይስ ላኩልኝ። ቮይስ ላይ ምን ብለው ነው ላኩልኝ? ልጅ ያሰራኝ ምናምን። ኦኬ ችግር የለውም ማዘርዬ እሺ ምናምን ብዬ ቮይስ ላኩላቸው። በቃ አሁን ሚዲያ ላይ ምናምን ወጡ ደርሶ ቪዲዮ ላይ ምናምን ልሰራ አልችልም። በቃ እናቴ እወዶታለሁ፣ አከብሮታለሁ። በጣም ይቅርታ ግን ኮሜንት ላይ ሙሉ ሐሳቤን ነግሬዎታለሁ። ለሰው አንዳንድ እንትን ስታደርጉ እኔም የሆነ ስታይሉ ልታሳዩ ትችላላችሁ እንጂ እስከ ጥግ ድረስ አብሬ ልሄድ አልችልም። ምክንያቱም የራሴ ላይፍ የራሴ ህይወት ያለኝ ሰው ነኝ። ከኔ ጋር ቪዲዮ በቃ ይሄውን የተፈጠረው ምንም ልረዳዎት አልችልም። እንዲሁም ወጥተው መክሰሳችሁ ጥፋታችሁን ነው የሚያሳየው ምናምን ብሎ ካሁን በኋላ አያገባኝም፣ እኔ እንደውም የእርዳታ ድርጅት አይደለሁም፣ ምን አገባኝ ስለርሱ ብሏል። ማነው ጥፋተኛ? እኚህ እናት ናቸው ጥፋተኛ? እስጢፋኖስ ቶማስ ነው ጥፋተኛ? እውነት ለመናገር ነገሩ እንዴት መሰላችሁ? ሶሻል ሚዲያ ማለት እንደ ወራጅ ወንዝ ነው። የምሬ ሳታስቡት ነገሮች ሊበለሻሽባችሁ ይችላል። ያኔ ማማ ወይም ማዘር እዛች ጋር የሚሰሩት ስህተት አለ፣
ልጁ ተንበከኮ ቀለበት ሲያደርግላቸው ምናምን ከዛ ያ ቪዲዮ ቫይራል ወጥቶ የነሱንም ስራ አበላሸው። በትክክል ማኔጅ መደረግ ነበረበት። ገብቷቸዋል። ስለዚህ የሆነው ሆኖ ቃል ገብቷል። ይሄ ልጅ የለበሱትንም ልብስ አስወልቆ ሌላ መጣሎታለሁ ብሎ ይዞባት ሄዷል። መጀመሪያ ቀን ቪዲዮ ሊያሰራት ያመጣቃል። ስለዚህ ማድረግ ያለበት ትልቁ ነገር ያ ማስታወቂያ ቢከሽፍም አንተ መተህ ተጠቅመህባታለች ሴትዮ ላይ። ስለዚህ ቃል የገባኸውን ቀሚስ መግዛት አለብህ። በሁለተኛ ደረጃ ደግሞ ሌላ ማስታወቂያ ፈልገህም ቢሆን ቃል ገብተሃላ ማሰራት አለብህ። እሳቸው ያንን ስህተት ሊሳሳቱ ይችላሉ፣ አያውቁም። በሆነ ነገር አድርገው ሚዲያ ላይ የሌሉ እናት ናቸው፣ ሊሳሳቱ ይችላሉ። ይሄ ነገር መደረግ አለበት። እስጢፋኖስ ቶማስ የፈለገ ያኛው ማስታወቂያ ባይመጣም ያንተ ኃላፊነት ነው። አንተ ነው ወደ እሳቸው የሄድከው። ስለዚህ ይሄ ስህተት ነው ብዬ አስባለሁ። እናንተም ኮመንት ላይ ምን ታስባላችሁ? ማነው ጥፋተኛ? ኮመንት ላይ አሳውቁኝ። በሁለተኛ ደረጃ ደግሞ በመቄዶንያ ጉዳይ ላይ አንዳንድ ሰዎች አላዋቂነታቸው እየተገለጠ ነው። አፍ ሲከፈት ጭንቅላት ይታያል ነውና ነገሩ። አንዳንድ ጊዜ ስንናገር ማስተዋል አለብን። የፈለገ ብዙ ተከታይ ሊኖረን ይችላል፣ በጣም ተሰሚ ልንሆን እንችላለን። በዚህ ዘመን ዛሬ ተሰሚ ልትሆን ትችላለህ፣ ነገ ግን ያን ተሰሚነትህን ልታጣው ትችላለህ። ዛሬ ታዋቂ ልትሆን ትችላለህ፣ ነገ ያንን እውቅናህን ገንዘብህን ልታጣው ትችላለህ። ምንም የሚያስተማምን ነገር የለም። በጽድቅ ስራና በቅድስና በጥሩ ነገር ስራዎች ላይ እንቅፋት ባንሆን፣ እኛ ባናደርግ እንኳን ሌሎች እንዳያደርጉ እንቅፋት ባንሆን ጥሩ ነው ብዬ አስባለሁ። ምን ተፈጠረ? ዘመድኩን የተናገረውን ላሳያችሁ። እያንዳንዱ ነገር ወጪ ነው። ሆስፒታል ተተባለ፣ ሆስፒታሉ በገንዘብ ነው። ለማን ነው አገልግሎት የሚሰጠው? ህንፃው ምንድን ነው? አልገባኝም። እኔ ስላልገባኝ ነው 5 ቢሊዮን ብር እና 5 ቢሊዮን ብር ከመጣ በኋላ ምንድን ነው? ከዛ በኋላ ለምርቱ የጤፍ እርሻ አላቸው። ከዛ በኋላ ፋብሪካ ይከፍታሉ። ምክንያቱም አንድን ተቋም ለማስቀጠል ገቢ መምጣት አለበት። ወይስ አሁንም በየ2 ዓመት በየ3 ዓመቱ 5 ቢሊዮን ብር እየተለመነ በልመና ነው የሚቀጥለው? እስከ መቼስ በልመና ይሄዳል? መንግስት ያደኸየውን ህዝብ ላይ ዕዳ መጫንስ ትክክል ነው ወይ? ህዝቡን ያደኸየው መንግስት፣ ያፈናቀለው መንግስት። እዚህ ቀርቦ ሲናገሩ እያየኋቸው ነው። አባቴ ከየት ነው የመጡት? ተፈናቅዬ። አባቴ የት ነበሩ? ተባርሬ፣ ርስት ነበረኝ፣ ቤት ነበረኝ የሚሉ ናቸው ሙስሊም ክርስቲያኖች። እና መንግስቱ አደይቶ አጎፍልቶ ሜዳ ላይ እንዳይወጡ አድርጎ በቢኒያም በኩል መጥቶ መደበቅ ነው የፈለገው። መቄዶንያ መደበቅ ነው የፈለገው። ያፈናቀለውን ታዲያ ለምን አይሰጥም? ለሱዳን 15 ሚሊዮን ዶላር ኢዩሊን ብሎ አውጥቶ ለሱዳኖች የሚሰጠውን ለምን ለመቄዶንያ አይሰጥም? ገንዘብ አለው። ስንዴ ኤክስፖርት እያደረገ ነው። ለምንድን ነው ምስኪኑ ድሃ ላይ ገንዘቡ ሊጫን የተፈለገው? ለምንድን ነው ገንዘቡ መሰብሰብ የተፈለገው? ኦኬ፣ ገንዘቡ ለምን የሚሰብሰብ ለምንም። ይሄ ሰውዬ በጣም ቲክቶክ ላይ ካሉ ፖለቲከኛዎች እሱን የሚስተካከለው የለም እስከሚባል ደረጃ በጣም እውቅናና ስም ያለው ሰው። ነገር ግን የፈለገ ነገር ቢሆን ይህ ጽድቅ ስራ ነው። እናቶች ወድቀው ተነስተው ይጦሩ ስለተባለ የሚያስከፋው ከሆነ ችግር አለበት። ይህ ይጦሩ ነው እኮ ሌላ ነገር እኮ አይደለም። ሰው ለጦርነትም ስንት ቢሊዮን ብር ያልቅ የለ እንዴ? ይሄ እኮ ለበጎ ስራ ነው። ነገሩን ከፖለቲካ ጋር አያይዞት የማይሆን ነገር ማውራቱ ትክክል አይደለም። ለሱዳን ይሄን ያህል ሚሊዮን ብር ተሰጣ። ህዝቡ ላይ ለምን ይሄ ነገር ለመደረግ ተፈለገ? እኛ አይመለከተንም። እናቶች ግን፣ የተራቡ አባቶች፣ መጠጊያ ያጡ ሰዎች ግን ተሰብስበው የሚበሉ የሚጠጡ ከሆነ ያ ነገር የኔ ጉዳይ፣ ያ ነገር ያንተ ጉዳይ እንጂ ስለአንተ የፖለቲካ ማስፈጸሚያ ጉዳይ አይደለም። እውቀት ሊኖር ይችላል፣ ብዙ የንግግር ችሎታ ሊኖር ይችላል። ግን ከመቄዶንያ ወጣ ነው። ብዙ ሰው እኮ ማለት ነው ለመቄዶንያ ብዙ ነገር እያደረገ ነው እኮ ካለው ላይ ከዕለት ጉርሱ ቀንሶ እየሰጠ ነው። ምክንያቱም እናቶች እሱ እዚህ ሲራብ አንዲት አቅመ ደካማ እናት እዛ ትበላለች፣ ትጠግባለች። አንድ ሞጣ ደግሞ አንዳለ የተናገረው እንዳሰለ መቄዶንያ ማለት የአማራን ሰዎች ያለ እድሜያቸው ሳይሞቱ ቤቱን ሲወረሱ ወርሶ ወደዚያ ቤት ማስገባት ማለት ነው። ከዚያ አስፈላጊ ከሆነ ብዙም ካላረጁ ይገደላሉ። ካረጁ ደግሞ የተወሰነ ምግብ አስመስለው አጥበው ምናምን ያቆዩና በኋላ መድኃኒት ይሰጡና ይገሏቸዋል።
ይሄ ደግሞ ምን አይነት አስተሳሰብ እንዳለው ብቻ ነው ያላቀው። መቄዶንያ ማለት አብልተው አጠጥተው ትንሽ ካረጁ መርዝ ሰጥተው ይገላሉ። ምን አይነት ህሊና ነው? ምን አይነት አለማሰብና ምን አይነት ወደ ኋላ ቀርነት ነው በጌታ እንዴ! ጥቂት ሰው እኮ ሶሻል ሚዲያ ላይ እኮ ቁጭ ብሎ ስለተከታተለን እናንተን ስላለ በጣም ጂኒሶች እኮ አይደለም። ሪል ይሄ ሰውዬ በህግ መጠየቅ አለበት። የት ነው ይሄ? ትልቅ ስም ማጥፋት ነው። የት ነው አንደኛ በዘር ከፋፍሎ መቄዶንያ የሚያስገባው? የቱ ጋር ነው ደግሞ መርዝ ሰጥቶ መድኃኒት ወቅቱ ሰው የሚገድል? በምን መረጃ ነው? እኔ አላቅም። ብቻ ምን አይነት ህሊና እንደሰጣቸው ለነዚህ ሰዎች ምን አይነት ንግግር እንደሚናገሩ አላውቅም። ፖለቲካው እኮ ሌላ እኮ ሆን ብሎ ይሄን ንግግር ለፖለቲካ ዓላማ መጠቀም ማለት ይሄ አለማሰብ ነው። መቄዶንያ ማለት ለአማራ ህዝብ የምናገረው ሐቁን ነው የምነግራቸው። የአማራ ህዝብ ንብረቱን ያን ጀግና ህዝብ ያን ሀብታም በሃይማኖቱ በባህሉ ስለታሰረ ሲወድቅ ቤቱን ይቀሙታል፣ ይባረራል። እርሻ መሬቱን ይነጥቁታል፣ ከተማ ይገባል። ያ የወደቀን አማራ ይሰበስቡና መቄዶንያ ማለት በኢትዮጵያ ውስጥ ከኢኮኖሚ ውጭ ያደረጉትን አማራ የሚቀብር ተቋም ማለት ነው። በመንግስት የሚታገዝ በአርቲስቶች ገንዘብ የሚሰበሰብለት ማለት ነው። በነሸቱ ኮሜዲያን ምናምን የሚባል የሚዘመርለት አሁን 5 ቢሊዮን ብር ብለው መጥተዋል። 5 ቢሊዮን ያስፈልገናል እያሉ ነው። ህንፃ ሊገነቡላቸው ልክ እንደ ካሊፎርኒያ ገዳም። የአማራ ህዝብ አይገባበት። ለየትኛው ህዝብ ነው የሚሰሩልን? የአማራ ህዝብ እየተበተነ ነው። የአማራ ህዝብ እየተገደለ ነው። የትኛው አማራ ነው የሚገባበት? ሌሎች ይገቡበት። እንደው እውነት ነው እነሱ አገር የሚይዙት አገርን የሚተኩት ኦሮሞዎች፣ ትግሬዎች፣ ኤርትራያኖች ይገቡበታል፣ ይሰሩበታል፣ ይለምኑበታል። መቄዶንያ ማለት አላውቅም። እኔ ምን እንደምል አላውቅም። ሰው ሆኖ ሰብአዊነት የማይሰማው ሁሉ ነገር ፖለቲካ የሆነበት ምንም ነገር እኮ እንደዚህ ሰው ያላየው። የሆነ ነገር ቢፈጠር ፖለቲካ ያደርገዋል፣ የሆነ ነገር ቢደረግ ፖለቲካ ያደርገዋል። ታስታውሳላችሁ የፌቨን ጉዳይ የተደፈረችው የ5 ዓመት ልጅ እሷን ሁላ ስለ ፖለቲካዊ ይዘት ሰጥቶ በጣም መጥፎ ነገር ተናግሮ ነበር። የሰው ጤነኛ አይደለም። ግን እውነት መቄዶንያ እንደዛ ነው። እናቶች እንዴት እንደሚንሰፈሰፉለት፣ እንዴት አባቶች እንደሚንሰፈሰፉለት አይታችኋል። ከየት ነው የምትደውለው? በሌላ በኩል ደግሞ ኩላሊቱን አንድ ያለው ኩላሊቱን ልስጥ ያለ ልጅ አለ። ላሳያችሁ ልኝ ማልበል ከአዲስ አበባ የሰፈር ቱሉ ዲምቱ። እሺ ማልበል ያብቃል ይባላል። ያብቃል። አቤት። እሺ እያየን እንደሆነ ያው መደወልህ ያረጋግጣልና እንደው እጅ ከምን ልትለን ነው? እስኪ ንገረኝ እስኪ። እከዬ እኔ በአሁኑ ሰዓት እጄ ላይ ብር የለም፣ ግን ለመቁረጥ የማላደርገው ነገር የለምና ኩላሊቴን መስጠት እፈልጋለሁ። እከዬ በዚህ እንድትተባበሩ ነው የምፈልገው። እሺ አይ እሺ በቃ ቆይ ትንሽ ስሜታዊ ያረከን። አረ እከዬ ይሄን ማድረግ ስለምፈልግ ነው። እኔ ሁሉ ነገር እንዲሳካ ስለምፈልግ ነው። ይሄ ነገር እስከ መጨረሻው ድረስ ማለቅ ስላለበት ነው። እከዬ በእናትህ እንድትተባበሩ ይፈልጋለሁ። እኔ በሳም አልሰራም፣ ግን ብዙ ሰው ቢታከምበት ብዬ ስለማስብ ነውና እከዬ እንደምንም ብላችሁ ባካችሁ። እሺ አያችሁ እንግዲህ እዚህ ጋር ኩላሊቴን አሳልፌ ልስጥ ይላል፣ እዛ ጋር ደግሞ ሌላ ሴራ ነው ይላል። ፖለቲካ ይዘት ይሰጠዋል። እንግዲህ አይታችኋል። ኢትዮጵያ ውስጥ ተስፋ እንዳንቆርጥ ተስፋ እንድናደርግ አሁንም ሰው እንዳለ ሰብአዊነት የሚሰማው ሰው እንዳለ እንዲሰማን የሚያደርጉ ሰዎች አሉ። ለዛ ነው ደስተኛ የምንሆነው። እንደነዚህ አይነት አውሬዎች ብቻ ሳይሆን እንደዚህ አይነት መልካም ልብ ያላቸው ብዙ ሰዎች አሉ። ኩላሊቴን ያለኝን እንካ ለእናቶች የሚል አለ። እናቶች እንዴት እንደሚሰፈስፉ እዩ፣ እባካችሁ እዩ። የዶክተር ቢኒያምን ፎቶ ሲያዩ እዩ። ይታይ
ውይ እኔ መንገኛ ሌሎቹን አውቆቹ እንዲሁ ምን አመጣው ቆጠረጉብኝ እንዲሁ አፈርኛ ምን አመጣው ቆጠረክብኝ ውይ ቢናምን ምን አመጣው ቆጠረክብኝ ውይ ምንድን ነው የምታስቀምጡት? ቢኒያምን ነው መስራት ይፈልጋል። ይሄን ለመቀጠል ይከብዳል፣ በእውነት ለመቀጠል ይከብዳል። ምን ያህል አይታችኋል? ምን ያህል እንደሆነ እናቶች በቃ እንዴት እንደሚወዱት እያያችሁ ነው አይደል? ይብላኝ ለነዛ ለሆዳሞቹ ለሆዳደሮቹ ለከርሳቸው ብቻ የሚኖሩ ዛሬ የሚያገኙትን የቲክቶክ ጥቅማ ጥቅም ብቻ የሚያስቡ ይብላኝ ለነሱ። እናቶች እንደዚህ እየተረዱ ብዙ ቪዲዮ አለ አላመጣሁትም እንጂ እና እናንተም የራሳችሁን ሐሳብ አስተያየት አስቀምጡልኝ። በእስጢፋኖስ ቶማስ ጉዳይና በእናት አልሚ መካከል ስለተፈጠረው ጉዳይ እናንተ ምን ትላላችሁ? ሐሳባችሁን አስቀምጡልኝ። እስከመጨረሻው ስለተከታተላችሁኝ አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ይብዛል።